ሰላም እንዴት ናችሁ? ቡድናችን አርሰናል በስታንፎርድ ብሪጅ ውድ የሆነ 2 ነጥብ ጥሎ መጥቷል። ከፐርፎርማንስ አንጻር ካየነው ጥሩ ውጤት ነው ለኛ ማለት ነው። ከፐርፎርማንስ ካሳየነው አቋም ካሳየነው እንቅስቃሴ አንጻር አሪፍ ነጥብ ነው። 1 ነጥብ ይበዛብናል እንጂ አያንስብንም። ግን እንደ ቡድን እንደ ሊጉን እንደሚመራ ቡድን ግን በጣም አስቆጪ ነበረ። በቀይ ወጥቶባቸው በ10 ጎለው እየተጫወቱ ይሄንን ካፒታላይዝ አድርገን ተጠቅመን ማሸነፍ መቻል ነበረብን። ይሄን አላደረግንም። ምንም የማሸነፍ ፍላጎት ራሱ ያለን አይመስልም። በጣም በመጀመሪያዎቹ ደቂቃዎች ላይ መደነባበር፣ አላስፈላጊ ቢጫ ካርድ፣ ምንም በቃ ያው አዲስ ጥምረት ነው። የመሃል ተከላካዮቹ ሁለቱ አዲስ ናቸው። አዲስ ጥምረት ነው። አብረው ተጫውተው አያውቁም። ለመጀመሪያ ጊዜ ነው የተጫወቱት። ይሄ የሚጠበቅ ነው። ግን ቢሆንም ቀላል የማይባሉ ስህተቶችን ሲሰሩ ነበረ። ያም ሆነ ይሄ ከባድ ሳምንት ነበረ እኛ ያሳለፍነው። ሚኬል አርቴታም እንዳለው አሁን ቀጣይ የብሬንትፎርዱን በኤምሬትስ የምናደርገውን ጨዋታ ቀጥሎም የቪላን ጨዋታ ወደ ማሸነፍ መንገድ መመለስ መቻል አለብን ብዬ አስባለሁ።